መኖሪያ ቤታችሁ ውስጥ ድብቅ ካሜራ መኖሩና ለመኖሩን ስልካችሁን ብቻ በመጠቀም እንደማወቅ እንደምትችሉ ማሳያችሁ። መጀመሪያ አንድ አፕሊኬሽን ታወርዳላችሁ። አፕሊኬሽኑን ለማውረድ እዚህ ክሮማችን ላይ እንገባለን። ክሮማችን ላይ ከገባን በኋላ እዚህ ሰርች ቦታው ላይ ሚቹ ጆብስ ብለን ጽፋለን። ሚቹ ጆብስ ብለን ከጻፍን በኋላ እዚህ መጀመሪያው ላይ መጣላችሁን ክሊክ ታርጋላችሁ። አሁንም በዚህ መልኩ አምጣላችኋል። እዚህ መጀመሪያው ላይ michujobs.com የሚለውን ክሊክ ታርጋላችሁ። በዚህ መልኩ አምጣላችኋል። እዚህ ጋር ሰርች አይኮን ክሊክ በማድረግ HDK ብላችሁ ጽፋላችሁ። HDK ብላችሁ ከጻፋችሁ በኋላ ድጋሜ ሰርች አይኮን ክሊክ ታርጋላችሁ። አሁንም በዚህ መልኩ አምጣላችኋል። እዚህ ፎቶዋ ላይ ክሊክ ታርጋላችሁ። አሁንም በዚህ መልኩ አምጣላችኋል። ቀስ ያላችሁ ወደ ላይ ትስቡታላችሁ። ታድርህን ስበዋለን። ቀስ ያለ ወደ ላይ ታድርህን ስበዋለን። እዚህ ጋር ዳውንሎድ እንትለዋን ያመጣላችኋል። የዳውንሎድ በተኗን ክሊክ በማድረግ አፕሊኬሽኑን ታወርዳላችሁ። አፕሊኬሽኑን ካወርዳችሁ በኋላ በዚህ መልኩ ትላችኋል። እዚህ ላይ ክሊክ ታርጋላችሁ። አሁንም በዚህ መልኩ አምጣላችኋል። ቤታችሁ ውስጥ እየተንቀሳቀሳችሁ ወይም ድብቅ ካሜራ አለ ብላችሁ የተጠራጠራችሁበት ቦታ ላይ ስልካችሁን ጠጋ አድርጋችሁ ትይዙታላችሁ። እዛ ቦታ ላይ ድብቅ ካሜራ ካለ ወደ ካሜራው ጠጋ በምትሉ ቁጥር እዚህ መካከሉ ላይ የሚቆጥረው ቁጥር ወደ ላይ እየጨመረ ይሄዳል። እንዲሁም ደግሞ እዚህ መካከሉ ላይ ቀይ ምልክት እያሳያችሁ ስልካችሁ በዚህ መልኩ የጮኸ ድምጽ ያሰማችኋል ማለት ነው። በዚህ መልኩ ድብቅ ካሜራ መኖሩንና ለመኖሩን በቀላሉ ማወቅ ትችላላችሁ። ቪዲዮውን ሁሉም ሰው አይቶ እንዲጠቀምበት ላይክ፣ ሼር፣ ፎሎ፣ ኮሜንት ማድረጋችሁን እንዳረሱ